ሰላም ተመልካቾቼ ዊንታና ነኝ። ዛሬ የምናወራው ሴቶችን ስለሚጠሉ ወንዶች ነው። አሉ ወይ ካላችሁኝ ያው በደንብ አሉ፣ ግን እነሱም አያውቁትም። እንደ ዶክተር ቤሪት ቦጋርድ ጥናት ሴቶችን የሚጠሉ ወንዶች እንጠላለን ብለው አያስቡም ወይም ደግሞ ጥላቻ እንዳለባቸው አያውቁትም። የምናውቀው በድርጊታቸው ነው። ስለዚህ ምን አይነት ድርጊት እንደሚያሳዩ፣ ምን አይነት ባህሪያቸው ሴቶች እንደሚጠሉ እንደሚያስታውቅባቸው ከኔ ጋር አብረን እናያለን። አብራችን ቆዩ። እንግዲህ ሴቶችን የሚጠሉ ወንዶች በአጭር ጊዜ የሚፈጠር ስሜት አይደለም ውስጣቸው ያለው፣ ወይም ደግሞ ፍቅረኛቸውን ስላጡ የሚወዳት ሴት ስለጎዳችሁ አይደለም የሚፈጠረው። በልጅነታቸው በእህቶቻቸው፣ በእናት፣ በጓደኞቻቸው ብቻ በሴቶች የደረሰባቸው የስነ ልቦና በደል ቀስ እያለ ውስጣቸው ጥላቻን ያሳድጋል። ልክ የተበላሸ ምግብ እንዴት ነው የተከደነ እቃ ውስጥ ተቀምጦ ሲቆይ አውጥተን ምግቡን እንኳን ደፍተነው በኋላ ላይ አጥበን ሁሉ ብናሸተው እቃው ያ የመጥፎ ምግብ ጠረን አይለቅም ከእቃው ላይ፣ መልኩንም ሊያበላሸው ይችላል፣ ጠረኑንም እንደዛው። ልክ እንደዚህ በልጅነታቸው ሲያድጉ የደረሰባቸው መጥፎ ጉዳት አብሯቸው ያድጋል እና አእምሯቸውን እነሱ በማያውቁበት ሁኔታ ያበላሸዋል። ሳያውቁት በንግግር በአክሽን የሚገልጹት ውስጥ የሆነ በቃ ኃይለኛ የሆነ ጥላቻ አላቸው ለሴቶች ብቻ። እና ብዙ ጊዜ እነሱንም ብትነግሯቸው ኧረ እኔ እንደዚህ አይነት ሐሳብ የለኝም እኔ አልጠላም ሴት ሊሏችሁ ይችላሉ። ግን ሁኔታቸው ተቃራኒ ነው የሚሆነው። ሴቶችን የሚጠሉ ወንዶችን ምን ለይባቸው 10 መንገዶች አብረን እናያለን። አንደኛው ሴቶችን የሚጠሉ ወንዶችን መለየት የምንችልበት መንገድ ረጅም ጊዜ አብረናቸው በመቆየት ነው። በአንድ ጊዜ አይተናቸው አናውቀውም። ምክንያቱም እንደዚህ ጦር ይዘው ወይም ደግሞ ሴትን እጠላለሁ የሚል ባንዲራ ይዘው አይዞሩም። ትንሽ ጊዜ አብረናቸው በመቆየት ብቻ መለየት አንችልም። ግን አብረናቸው በቆየን ቁጥር በስራ ቦታ ሊሆን ይችላል፣ በጓደኝነት፣ በሰፈር አካባቢ በቆይታ በሁኔታቸው ልናቀው እንችላለን እንጂ አንዴ ስለተዋወቅን ወይም የመጀመሪያ ቀን ምናልባት ብዙ ነገር አበሳጭቶት ሰው ሩድ ሊሆን ይችላል። ጨዋነት ብዙ ጊዜ ላይታይባቸው ይችላል። ግን ሁሉም ሰው እንደዛ ነው ማለት አይደለም። ሴቶችን ስፔሲፊካሊ የሚጠሉ ወንዶች በአንድ ጊዜ ልናቃቸው አንችልም። አንዳንዴ ስንተዋወቃቸው ሩድ ስለሆኑ ሰዎች፣ ትውውቃቸው ትክክል ስላልሆነ ወይም በዛ ቀን ጨዋ ሆኖ አብረውን ስላልዋሉ ይሄ ልጅ ንቀት አለበት ለሴቶች ወይ ሴቶችን አይወድም ልንል እንችላለን። ግን ትክክለኛ አስተያየት አይደለም። ረጅም ጊዜ አብረናቸው ካልቆየን በስተቀር ልንለያቸው አንችልም። ሁለተኛው ሴቶችን የሚጠሉ ወንዶች የሚታወቁበት መንገድ ለሴቶች የገቡትን ቃል አያከብሩም። አንድ ሰው ፌቨር ትጠይቁታላችሁ፣ እንደዚህ ያደርግልኝ፣ ይሄንን አንተ ስለምትችል ነው፣ ለአንተ ስለሚቀልህ ነው ብላችሁ ልትጠይቁት ትችላላችሁና ሊያስደስታችሁ የሚፈልግ ሰው ወይም መልካም ቀና አስተሳሰብ ያለው ሰው የገባውን ቃል ለማክበር ለእናንተ ሳይሆን ለራሱ ቃሉን ለማክበር ራሱ ያደርጋል ያለውን ነገር። ውስጣቸው ግን ጥላቻ ያለባቸው ወንዶች ለሰዓቱ እሺ ያደርጋለሁ ሊሉ ይችላሉ። ከዛ በኋላ ግን ውስጣቸው ተዋትዋክ የሚል ስሜት ነው የሚኖራቸው እና ጭራሽ እንደውም እንደ ቁም ነገር አያስቡትም። ለመጀመሪያ ሊያወሩ ይችላሉ። ከዛ በኋላ ግን እንዲያረክልኝ ምናምን ስትሉት የረሳሁት ወይ ስራ በዝቶብኝ ምናምን ብለው በብዙ ምክንያት ሊተውት ይችላሉ እንጂ በፍጹም የገቡትን ቃል ለማክበር አይደክሙም፣ ለማስደሰትም አይጥሩም። ሶስተኛው ሴቶችን የሚጠሉ ወንዶች የሚለዩበት መንገድ ሴቶች ሲቀጥሯቸው ቶሎ አይመጡም። ይሄ እንግዲህ ብዙ ጊዜ ከቀጠሮ አክባሪነት ወይም አለማክበር ጋር ሊያያዝ ይችላል፣ ግን አይደለም። ወንዶች ሲቀጥሯቸው ወይም ከወንዶች ጓደኞቻቸው ጋር ቀጠሮ ሲይዙ በጊዜ ሊመጡ ይችላሉ። በጣም ቀጠሮ አክባሪ ሊሆኑ ይችላሉ እንደዚህ አይነት ሰዎች። ሴት ግን ሲቀጥሩ ቀስ ብላ መቼም ሴቶች በጊዜ አትመጡም ጣጣችሁ ብዙ ነው ምናምን የሚል ምክንያቶች ያቀርቡና ቀስ ብለው ተዝናንተው ነው የሚመጡት። እኔ ቁጭ ብዬ ልጠብቃት ቀድሜያት እንዴት ተደርጎ ክብሬስ ሊሏችሁ ይችላሉ። እና ቀጠሮ ላይ በደንብ ደጋግማችሁ ብታዩዋቸው ይህንን መለየት ትችላላችሁ። የፈለገ ቢሆን ቀድሞ መጠበቅ ወይም ቁጭ ብሎ መጠበቅ አይፈልጉም። አራተኛው ሴቶችን የሚጠሉ ወንዶች የሚለዩበት መንገድ ከሴቶች ጋር ባላቸው ግንኙነት ወይም ጓደኝነት የበላይነት ይታይባቸዋል። በግሩፕ ውስጥ በተለይ ሴቶችም ወንዶችም አንድ ላይ ጓደኛ ልንሆን እንችላለን አይደል? እንደዚህ አይነት ስሜት ያላቸው ወንዶች ግን በሴቶቹ ሐሳብ መመራት አይፈልጉም። ሌሎቹ ምንም ላይመስላቸው ይችላል እኮ ሴቶቹ እንደዚህ እናድርግ፣ እዚህ ቦታ እንሂድ፣ እንዲህ አይነት ነገር እናድርግ ቢሉ ይስማማሉ።
ጥላቻ ያለው ወንድ ግን በመሃል ካለ አይስማማም። አይ እኔ እዛ ቦታ አይመቸኝም ይላል፣ ሆን ብሎ የነሱ ሐሳብ ስለሆነ። በተለይ ደግሞ ልክ ሚዜነት ላይ አሁን ብዙ ጊዜ የሚያስቸግሩ ወንዶች አሉ። ሚዜ ስትሆኑ በግሩፕ ነው አይደለ? እቃ መግዛት በግሩፕ ነው፣ ለሙሽሮች ፕሮግራም ማዘጋጀት በግሩፕ ነው። ብዙ ጊዜ ደግሞ ሴቶች ናቸው ይሄን ፕሮግራም የሚያወጡት፣ ስለሚችሉበትም ይመስለኛል። እንዲህ አይነት ነገር እናድርግላቸው፣ እንዲህ አይነት እቃ እንግዛ፣ እንዲህ አይነት ከለር እንልበስ ሊሉ ይችላሉ። በፍጹም በሴቶቹ ሐሳብ አይስማማም እንደዚህ አይነት ወንድ። ኧረ እኔ ከሴቶች ጋር መንጓተት አልፈልግም፣ የፈለጉትን አድርገው ይጨርሱ፣ እኔ በራሴ ፕሮግራም ነው ማደርገው ምናምን ይላሉና በጣም ዲፊካልት ይሆናሉ። አብሮ ተስማምቶ የሚያደርጉት ነገር ላይ እነሱን ማሳመን ከባድ ነው የሚሆነው። ምክንያቱም ለሴቶች ሐሳብ ክብር ስለሌላቸው ሴቶች ባሉት ወይም እነሱ ባቀዱት እቅድ መሳተፍ አይፈልጉም፣ ሽንፈት ነው የሚመስላቸው። ስለዚህ አይሆንም እያሉ ሌላ ሐሳብ ነው እንጂ የሚፈጥሩት፣ በፍጹም በሴቶቹ መንገድ መሄድ አይፈልጉም። አምስተኛው ሴቶችን የሚጠሉ ወንዶች የሚለዩበት መንገድ ከሴቶች ጋር ይፎካከራሉ። በተለይ በትምህርት ቤት ወይ ደግሞ በስራ ቦታ፣ በተለያዩ በዙሪያቸው ያሉ ጓደኞቻቸውን ቢሆኑ ሴቶች ከነሱ በገንዘብም ይሁን በተለያየ ነገር እንዲበልጧቸው አይፈልጉም። የሚበልጧቸው ሴቶች ካሉ እንኳን ከነሱ ጋር መሆን አያስደስታቸውም። ምክንያቱም ሴቶቹ ሊከፍሉ ይችላሉ፣ ሊጋብዙ ይችላሉ፣ የሆነ ቦታ ሊወስዱ ይችላሉና በሴቶቹ ስር መሆን አይፈልጉም። በጣም ነው የሚበሳጩት። ስራ ላይ በተለይ ሴት አለቃ ያላቸው ከሆኑ በጣም ብስጩ ነው የሚሆኑት። እንደዚህ አድርግ እንዲያታደርግ ተብለው በሴት መታዘዛቸው በራሱ ሽንፈት ነው የሚመስላቸውና በጣም ይበሳጫሉ። ሲያወሩም ከሰማቸዋቸው ወንድ ሲያዛቸው የማይናደዱትን ያክል ሴት አንድ ትዕዛዝ ብታዛቸው በጣም ነው የሚበሳጩትና ከማን በልጣ ነው እሷ እንደዚህ የምትል? እኔ ስራዬን አውቄ የምሰራ ሰው ነኝ፣ የእሷ ንግግር አያስፈልገኝም ምናምን ይላሉና በእንደዚህ አይነት ትምክታቸው በጣም ይለያሉ። ስድስተኛው ለሴቶች ጥላቻ ያላቸው ወንዶች የሚለዩበት መንገድ ለሴቶችና ለወንዶች እኩል አይነት አቀባበል ወይም እኩል አይነት አክብሮት አይሰጡም። ይሄን ደግሞ አይታችሁ መለየት ትችላላችሁ። ጓደኞች መሀል እንኳን ሆነው ሴቶች ወንዶች አንድ ላይ ያሉበት ጓደኞች ምግብ ሲበሉ ሊሆን ይችላል፣ መጠጥ ሲጠጡ ወንዶች ጓደኞቻቸውን ወንበር የሚሰጡበት የሚያስተናግዱበት ወር ሊቀዱላቸው ይችላሉ። የሚጠጣ ነገር ለሴቶቹ ዞር ብለው ላይዋቸው ይችላሉና በደንብ ክሊርሊ ያስታውቃሉ። ስራ ቦታ ላይ እንዲህ ስብሰባ ላይ ምናምን ሲሆን ወንዶች ለሚሰጡት አስተያየት ትኩረት ሰጥተው አዎ እንደዚህ ነው ምናምን ብለው ያዳምጣሉ። ሴቶች ገና ማውራት ሲጀምሩ ፊታቸውን ማየት ትችላላችሁ ብለው ነው የሚሰሙት። አስተያየቱንም ብዙ ቦታ ላይ ሰጡት ይችላሉ። ቢሆንም በቃ እንደዚህ ይደረግ ምናምን ብለው አደባብሰው የሚያልፉ ብዙ ሰዎች አሉና ይሄ አክብሮት አሰጣጣቸው በደንብ ያስታውቃል። ሰባተኛው ሴቶችን የሚጠሉ ወንዶች የሚለዩበት የፍቅር ግንኙነት ጀምረው ቀጠሮ ሊኖራቸው ይችላል። ራት ሊበሉ ይችላሉ፣ ምሳ ሊበሉ ይችላሉና እንደሱ አይነት ቀጠሮ ላይ መሸነፍ ወይም መጋበዝ አይፈልጉም። ልክ ከሷ ተቃራኒ ነው የሚሆኑት። ምናልባት እሷ ልትጋብዘው ፈልጋ ከሆነ እሱ ነው ጋባዥ የሚሆነው። ወዲያው ሐሳቡን ቀይሮ ከፋይ ይሆናል። ቀድማ እንድትከፍልለት አይፈልግም። በቃ ከሴቷ ሐሳብ ተቃራኒ ይሆናል። እሷ መብላት የፈለገችው ወይ ማዘዝ የፈለገችው ነገር ቢኖር እዚህ ቤት እኔ አውቀዋለሁ፣ ይሄኛው ምግብ ይሻልሻል፣ እኔ የምልሽ ይሻልሻል ምናምን ብሎ ትዕዛዙን ሁሉ ራሱ ሊያዝ ይችላል። በተለይ ደግሞ እንክብካቤ የምትፈልግ አይነት ሴት ከሆነች ወንበር እንዲሳብላት በር እንዲከፈትላት የምትፈልግ ሴት ከሆነች ብሶባቸው ቁጭ ነው የሚሉት። ልክ እንደ አንድ ወንድ ጓደኛው ገፍትሯት ሁሉ ሊገባ ይችላል ወይ ቀድሟት ሊቀመጥ ይችላል እና ተቃራኒ ነው የሚሆነውና ሲያወሩ እንኳን ብትሰሟቸው እንደዚህ አይነት ወንዶች ሆነ ብዬ ነው ይሄን ያደረኩት ይላሉ። ሆነ ብዬ በቃ ወንበር እንድስብላት ፈልጋለች፣ ገብቶኛል፣ ሆነ ብዬ እኔ ደግሞ በዛ በኩል ሂጂ ተቀመጥኩ፣ ስባ አትቀመጥም እንዴ ራሷ ሊሏችሁ ይችላሉ። ስምንተኛው ሴቶችን የሚጠሉ ወንዶች የሚለዩበት በወሲብ ራሳቸው የሚፈልጉትን ወይም የራሳቸውን እርካታ ብቻ ነው ትኩረት የሚያደርጉት። እሷ ምን ያስደስታታል፣ የእሷን ስሜት ልጠብቅ ወይም እንዲህ ቢሆን እንደዚህ ቢሆን ብለው ስለ ሴቶቹ ስሜት በጭራሽ አይጨነቁም። በቃ ከተጀመረ ጀምሮ የራሳቸውን ስሜት የራሳቸውን ደስታ ጨርሰው ዞር ነው የሚሉት። ብዙ ጊዜ እንደውም የኛ ሀገር ሴቶች እናቱን የሚወድ ባል ይስጠኝ ይላሉ። ልክ ናቸው። ምክንያቱም ለእናቱ ለእህቱ የሚሳሳና ጥሩ ባህሪ ያለው ፍቅር ያለው ወንድ ለሚስቱም ወይም ለፍቅር አጋሩም ልክ እንደዛው ፍቅር የሚሰጥ ተንከባካቢ ነው የሚሆነው። ዘጠነኛው ለሴት ጥላቻ ያለው ወንድ የሚለየው በፍቅር አጋሩ ላይ ይማግጣል።
ቀላል ነው ለነሱ። እንደውም ብዙ ወንዶች እንደ ትልቅ ስህተት የሚቆጥሩት ከሌላ ሴት ጋር ማውራት፣ መማገጥ እንደውም ትልቅ በጣም ከባድ ስህተት የሚባል ነው። እንደዚህ አይነት ወንዶች ግን ለነሱ ምንም ማለት አይደለም። እንደውም ጀግንነት ይሰማቸዋል። ምን ይሄ አሁን ምን አረኩና ነው? እንደውም የበለጠ የሚኮሩበትም ነው። አንዳንዴ ስታወሯቸው ይደሰታሉ ይሄን በማድረጋቸው፣ የበለጧት ያሸነፏት ይመስላቸዋል። እና ይሄ ውስጣዊ ስሜት ነው። ምንም አያውቁትም እነሱም ለምን እንደዛ እንደሚያደርጉና ብዙ ጊዜ በሴቶች ላይ የሚማግጡ ረጅም ጊዜም አብረው ቆይተው ሊሆን ይችላል ምንም ሳይመስላቸው የሚማግጡ ወንዶች ያላወቋት ጥላቻ ስላለባቸው ነው። 10ኛው ለሴቶች ጥላቻ ያላቸው ወንዶች የሚለዩበት የፍቅር ግንኙነታቸውን እንዲሁ ድንገት ያቋርጣሉ። ምን እንዳረጋችሁ አታውቁም። ስህተቱን ላይ ነግሯችሁ ይችላሉ። እንደዚህ ያረግሽኝ ወይም እንደዚህ በደልሽኝ ላይሉ ይችላሉ። በቃ ተቋረጠ ይጠፋሉ። ስልካቸውን ያጠፋሉ፣ ድራሻቸው ይጠፋል፣ አይደውሉም፣ ዝም ይላሉና ያስደነግጣል። አንዳንድ ጊዜ ምን ሆኖ ነው ስትሉ ሪስፔክት የላቸውም። ሰው ለመለያየትም እኮ ምክንያት ያስፈልገዋል አይደል? እንዲያደርገሽኛል፣ በዚህ መንገድ አብሬሽ ልቀጥል አልችልም። ወይ ደግሞ ኩርፊያም ሊሆን ይችላል። አኩርፎም ዝም ሊል ይችላል የሚዋደድ ሰው። እንደዚህ አይነት ሰዎች ግን ጭራሽ ሪስፔክት ስለሌላቸው ዝም ብለው ይጠፋሉ። ከዛ ከሆነ ከ3-4 ወር በኋላ ደውለው እንዴት ነሽ እንደዚህ ከሆኚ ምናምን ብለው ምክንያት ሊደረድሩ ይችላሉ። እንደውም እኮ የራቀ ሰው ምክንያት ሳይናገር የራቀ ሰው ይከብደዋል አይደል? እንዴት ብዬ ነው ፊቷን ማየው? እንዴት ብዬ ነው ማውራት? እንደዚህ አድርጊያት ይቅርታ ታረግልኛለች ብሎ ለሷ ያለው አክብሮት እንዲደውል እንኳን አያስደፍረው። ጥላቻ ያለባቸው ወንዶች ግን ምንም አይመስላቸው። በቃ ሲተዋትም ዝም ብሎ ነው፣ ሲመጣም ዝም ብሎ ነው። ሪስፔክት የለውም እና በእንደዚህ አይነት ድርጊታቸው ልናቃቸው እንችላለን። እሺ ተመልካቾቼ የዛሬን ፕሮግራም በዚህ ጨረስኩኝ። ኮሜንት ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። ለሁላችሁም ፍቅርና ሰላም የበዛበት ህይወት እመኝላችኋለሁ። ቻው።